ባለው የሚል አባት ነው። እሷን እያስተማረ እሱ ልጆቹ የሚንከባከብ ልጅ ነው። እውነታውን ነው ነገር የማውቃቸው ወንድሞቼ እህቶቼ ናቸው። ቤታቸውን በልቼ አውቃለሁ። አብረን ምሽባት ተዝናንተን እናውቃለን። ብዙ ጊዜ ማለት ነው። ቅርብ ጓደኞቼ ናቸው በጣም ማለት ነው። እና እንደዚህ የሚገባው ልጅ አይደለም እሱ። እንደውም በጣም ችሏቸዋል። 7 ዓመት ስትሳደብ ለሚስቱ ሲል ለልጆቹ ሲል ችሏታል እንደውም እንጂ ፋኒ መሰደብ ያለበት ልጅ አይደለም። ቢከሳትም ትክክል ነው። አሁን ሰዓቱ እውነቴን ነው የምልህ። እና እነሱ እንደውም እኔ ኮንታክት ቢያደርጉኝ አብረን ብንከሳት ሞር እኔም ጋር ብዙ ማስረጃ አለ። ገባ? አዎ በቃ አንገቱ ጋር ደረሰ። ገባ? ፋኒ ብዙ ጊዜ ታግሷት ነበር፣ ብዙ ጊዜ። አሁን በሌሎች ሰዎች ጉዳይ መጣ ፋኒን ተጨፈጭፈዋለች። ዴዚ እና አንድ አሞራው የሚባል አሌክስ የሚባለው ተጠባበሱ። ያው እንደምናየው ጉዱ እናት እያዋረድክ እንዴት ነው ልጇን ወዳለው ምትል በሚለው ነው ጻፉ። እኔ እኮ ላገናኛቸው የነበርኩ ሰው ነኝ። አልወደድትም አለ፣ አልፈልጋትም አለ። አይሴ ኦኬ፣ ኧረ ተው ትወዳለች ነው አልፈልግም አለ። ከዛ ሲያስበው አድቫንቴጅ ያገኛል። ከዛ ወድሻለሁ ብሎ መጀንጀን ጀመረ። ከዛ እናትየዋን እያጠረገረገ መናገር ጀመረ። እንዴት እናት ትሰድባለህ ብለን ነው የወቀት ነው። ከዛ ውጭ እኔ ጣጣ የለኝም። እኔ መጀመሪያ ላይ አብረው እንዲሆኑ የፈለግኩ ሰው ነኝ። ሻምጥጠው ወደ ዘር ወሰዱት። ተረጋገጥን። ያ አደማ አለው። እኔ በአናት ነው ምተክል። አሁን ጸጥ ብለዋል። ጸጥ ለጥ ብለዋል። አሁን ምንም ሊሉ አልቻሉም። አሁን ጸጥ ለጥ። እያንዳንዱ ተነስቶ እናትን እንዴት ትሳደባለህ ተብሎ ሲረግጠው ጸባይ ይዞ ጸጥ ብሎ ቁጭ አለ። ጸጥ ነው ያለው። አሁን የሚተነፍሰው ትንፋሽ። ስለዚህ በእሱ የተነሳ ማንን መረገጥ ጀመረ? ፋኒ የፈረደበት። እኔም በቤቴ እኮ እንደዚህ አይነት እያልኳት ነበረ። ልጄ ምን እያለች ልጇን የተወድ ነበር ስትሰርባት አይደል የምትውላ? ኖ እሷ ሆኔ ለገንዘብ ነው። አሁን እሷ ሩጫዋ ገንዘብ በምን እሰራለሁ ነው። አጀንዳ ነው የምትፈልገው በቃ ኤኒታይም እንጂ ፋኒ ወይ ትዝ ብሏት ምናምን አይደለም። ስታስበው በቃ ይሄም ከኔ ጋር ይገናኛል፣ ይሄ ነገር ሰው ሊሰማኝ ይችላል። በቃ እሷ የምትፈልገው ሀና ላይ ምንም ነገር የለም። እኔን ብላኛለች። ጠዋት ቲክቶክ ገብቼ 50 ዩሮ ከሰራው፣ ማታ ቲክቶክ ገብቼ 50-100 ዩሮ ከሰራው በቃ ለእኔ ገቢ ነው ነው የምትለው። ምንም ተናገር የጊፍት ስለጠረረ ለዛ ነው አሁን ግራ ይገባል። አዎ ለእኔ በቃ ገንዘብ እና ገንዘብ ብቻ ነው የሚያሳስበኝ። ማንንም ተናግረህ እኔን እኮ እናንተን እኮ ዩቱብ ላይ ሳለቃችሁ እኮ የምታሰድበኝ እኮ። አይ መጀመሪያ ራሱ የሆነ ይመቸኛል ትላት ነበር። እኔ የሆነ ይመቸኛል እኮ ነው የምላት ትላት ነበር። እግዚአብሔር ምስክር አይቻለሁ። እኔ የሆነ በጣም የሚመቸኝ እላታለሁ። ለምን እኔ የማውቀው ከእሷ በላይ አንተን ነበር የማውቀው። ግን አልኳት የሆነ በጣም ይመቸኛል ስላት ምን አለች? እነሱን ካልተሳደብ እነሱን ካልተናገር ገንዘብ አንሰራም የለም። አዎ እና እነሱን መሳደብ አለብህ ምናምን በቃ ጥላቻ ነው የምታስተምረን። ጥላቻ ካልተናገር ገንዘብ አታገኝም ነው የምትለው። ገባህ አይደለ? እንጂ እኔ ድሮም እኮላታለሁ። እኔ ይሁን ይመቸኛል። እንደውም ሳገባ እዛው ላይ ሆናችሁ ነው። አዎ ሳገባ ሚዜ የማደርገው ይሁን ነው ምናምን እላታለሁ። ገባ? አሁን እዛ ጋር ማለት ነው እኔ እና እሷ ተስማምተን ምናምን ድራማ ነው ሁሉም ነገር። የንግድ ፍቃድ አውጥተንበት ቤት ተከራይ ሆኜ ሳይሆን በነፃ ሳይሆን የምታኖረኝ የነበረው እንደ ተከራይ አከራይ ሆና እሷን የተከራይ ሆኜ ነው የገባሁት። ገባ? ወረቀቱን አልሰጥም ስላለች ነው መጨረሻ ላይ ወረቀቱ የሚሰጠኝን ትክክለኛ መንግስት ተከራይ እንደሆንኩ የሚያውቅበት ሰዓት ላይ ነው ያስወጣች። አየህ እሷ አሁን ተጠቅማ ነው የጣለችኝ። እዚህ ሀገር ደግሞ እንደገና ቤት ፈልገ እንደገና አድራሻን ፈልገ ለማግኘት ደግሞ በጣም ጊዜ ይፈጅብሃል።
ህሊናዬ ክበሪልኝ። በጣም እያገሽው እያየው ነው። እኔ ይህችን ልጅ ፎሎ ላድርጋት እመቤቴ። ገና እንኳን የላትም 171 ፎሎወር ነው ያላት። አዶን ኬር እኔ ፎሎ አረግሻለሁ እናቱ። በጣም በእውነት መልካም እህት ነች። እና የምታግዙት ካላችሁ ሆዴን ሆስፒታል ነው ያለው፣ ቀዶ ጥገና አድርጓል። እንደገና ደግሞ ሌላም በሚቀጥለው ከ5 ቀን በኋላ ሌላ ያደርጋል። አግዙልኝ፣ የምትችሉ ቤተሰብ አግዙት። በጣም የሚያሳዝን ነገር ላይ ደርሰናል። ማንም በዚህ ደረጃ ተሸጉዳል። የሸገር ልጅ ሆነ መሸወዳ እናደኛል አሏሽ ተናድጄ ምን አለ መሰለህ፣ በምን መሰለህ እኔ አንድ ቀን ነች የሸወደችኝ። እኔ የምሰራበት ቦታ ላይ 4 ማዕዘን 4 ሜትር ኤልሼፕ ባንኮን እየሰራው ስታየው ቤቱን ደነገጠች። እየሰራሁት ያለው እና ስታየው ብሩን ደግሞ 12,000 ብር ነው የተስማማሁት፣ 11,000 ብር ነው የተስማማሁት። ደነገጠች ብሩንም ስራውንም ስታይ እና ቤቱን ሙሉን እየሰራው መስክራለች። መስክራለች። ሙያ አለው፣ ጎበዝ ነው፣ ሙያ አለው፣ ችሎታ አለ። ቤቷን አታይም እንዴ? ኩሽኗን የድሮ ቪዲዮ እና የአሁኑ ቪዲዮ እኔ እኮ ድሮ ሲደብረኝ እኮ ነው። ምን አለችኝ አንድ ጊዜ፣ ይቅርታ ፌመስ ሆነሃል አለችኝ። ቲክቶክ ዩቱብ ጀምረሃል፣ ፌመስ ሆነሃል፣ ሰው ካየው ቪዲዮ ፎቶ ያነሳሃል፣ እንዳትወጣ ከቤት አለች። 1 ወር በቃ ሰለቸኝ ቤት ውስጥ እና ቤቷን ኩሽኗን የድሮውን አንስቼ አዲስ ሰራውላት በ250 ዩሮ ወጪ ብቻ ማለት ነው። ያ ስራ 4,000 ብር ይፈጃል ከነሰራተኛ ለሰራተኛ። አዎ እና እኔ አልኳት የ4,500 ለእጄ ትከፍኝ ነበር ከነቃው። አሁን ግን በ250 ዩሮ ነው የምሰራልሽ ስለነበረኝ ነው ብዬ የድሮ ቪዲዮ ኩሽኗንና የአሁኑ ነው ሙሉ ቤቷን በሯን ምናምን አስተካክዬላት ምን አለች፣ ነጭ በነጭ ሆነ በኛ ቤቷ አለች። እንደዚህ ፍክት ያለ ነገር አልለመደችም፣ ያለ ነገር አልለመደችም። ገባ የሆነ ጅንጉርጉር ቡራቡሬ ምናምን ነው የምትወደው። አላውቅም ቀልቧ ምን እንደሚያ ሰው ጽድት ያለ ነገር ይወዳል እንጂ የሆነ ጭምልቅልቅ ያለ ነገር መቼስ አትወድም ማለት። ኧረ በጭራሽ። እና አሁን ያለችበት ቤት ኩሽናዋን ምናምን ካየው ቪዲዮ ላይ ፏ ብሎ ያለው እኔ የሰራሁላት ነው። እንደው ወረቀት የተለጠፈ አይመስልም፣ ኖርማል ግድግዳ ነው የሚመስለው። እና አልኳት ስራዬ ላይ መታ 4 ሜትር ኤል ሼፕ እንትን እየሰራው ባንኮን እየሰራው የሬስቶራንት ምን አለችኝ፣ ይሄንን የዩቱብ ላይ ብናመጣው በዩቱብ እኮ በ1 ሳምንት ከዚህ ብር በላይ ታገኛለህ አለች። አላመንኳትም። እና እንዴት ይሆናል ምናምን ስራት ግድ የለህም ና ሞክረው ከዚህ በላይ ብር ታገኛለህ አለች። በቃ ያቺ ሰዓት ነው የተሸወርኩት። ለምን እዚህ ጋር በጣም ለፍቼ ነው በ15 ቀን ውስጥ ምናምን ነው አንድ ስራ የምጨርሰው ኮንትራት። ስራ ይሻለኝ ነበር እና እዛች ጋር ነው በቃ እንዴት እንደዚህ ይሆናል ምናምን ብዬ ለካ እዚህ ጋር መጥተህ ሰውን ተሳድበ ሰውን መጥፎ ቃል ተናግረ ምናምን ነው ለካ ብር የምታገኘው። እሱንም እንደ ያን ያህል ብር አላገኘሁም በቤቱ እሷ ጋር። ኧረ ገና ዩቲዩብማ ገና መጀመሯ እኮ። እሷም ደግሞ ሰው ምን መሰለ ቲክታክ በደንብ ስላለ እዚህ ሰው ስላለ ዩቲዩብ ላይ ብዙም ቪው የለም እውነት ለመናገር። ያለው እዚህ ነው። እና እንዳልኩ ነው ደግሞ አይዲያም የላትም። በፊትም የነበረው ካየ እኔን በመናገር እንጂ እኔን ከተናገረችው ውጪ ምንም ቪው አልነበራትም። ግባና እኔን የተናገረችው እንጂ ነትን ያዝ። እግዚአብሔር ምስክሬ ነው የምለው ነትን ያዝ። ቪዋ እኔ ነበርኩኝ። እኔን ቪዲዮ ትሰራለች፣ በእኔ ቪዲዮ ታገኛለች። እኔን ቪዲዮ ትሰራ፣ እኔ ደግሞ ሙድ ይዝባታል እንጂ ከዛ ውጪ አይዲያ ኖሯት ሰው ቁጭ ብሎ የሚሰማት አንድ ነገር የለም። ምክንያቱም ስለማታነብ አይዲያ የላትም። እንግሊዝኛ አትችልም።
እንግሊዝኛውንማ ተዋረ ጀርመንኛ በቻለች እንኳን እንግሊዝኛው ቀርቶ ጀርመንኛው ራሱ በጣም የተቆራረጠ ነው እሷ። አዎ እና እሱን እናውቃለን። መጀመሪያ መንጃ ፍቃድ ታውጣ፣ መንጃ ፍቃድ ታውጣ እና ከዛ እዚህ ሀገር በጣም ያሳዝናል። በእውነት እኔ ፋኒ ላይ ያደረገችው ነገር እጅግ ይከብዳል። ከአንተ ጋር እሺ ሪሌሽንሽፕ ነው። አበሻ ሴት ሲጣሉ ሊጨክኑ ይችላሉ፣ ወንዶችም ሊጨክኑ ይችላሉ። እሱን አንደርስታይን። ፋኒ ግን ምንም ጋር አልደረሰም። ምንም ጋር ፋኒ አልደረሰም። ገብቶሃል? ያን ያህል ስትሰድበው አንድ ቀን መልሶላት አያውቅም። ለአንድ ቀን ባለጌ ቢያንስ ሪሌሽንሽፕ ላይ ነበራችሁ። አንተን የመሰለውን ከዚህ በኋላ አታገኝም። የምትፈልገው ወጣት ነው። የምትፈልገው ብዙ ነገር የምትፈልገው ወጣት ነው። ልታገኝ አትችልም። ታውቀዋለች። ይህን ስለምታውቅ አንተን ሙሉ በሙሉ ሰው እንዳይቀበል አድርጋ መስደብ። በሚስት እኮ ድፍን የወላይታ ሕዝብ ተሰድቧል። ድፍን የወላይታ ሕዝብ እንግዲህ ግለሰብ የተጣላችሁ ከእሷ ጋር ነው። ማርያማዊ ሳደርስባት ነው። ማርዬ ብሔሯ እኔ እንዲህ ነው ብዬ ማናገር አልፈልግም። ስለ ራሴም ስለማንም ተናግሬ አላውቅም። ግን ማርዬ ትክክለኛ እኔ እናቷንም አግኝቻታለሁ። ጉራጌ ናቸው እናት ነው። ወላይታ የሚባል ብሔር የላቸውም። ወላይታ በጣም የምወደው ወላይታ ቢሆንም ራሱ እኔ አንደርስታንድ አደረጋ እቀበላታለሁ። ለምን እንትን አትል ኢትዮጵያ ያለች እንዴ ብሮ ወላይታ ብትሆን አፋር ብትሆን አማራ ብትሆን ለኔ ችግር የለብኝም። ገባ? ሁሉም ህዝቤ ነው፣ ሁሉም ወንድሜ ነው፣ እህቴ ነው። ኢትዮጵያዊ ብቻ ትሁን ወይ ኤርትራዊ ችግር የለብኝም። በቃ ለእኔ ቤተሰቦቼ ናቸው። ለምን እኔ ግማሽ ስለሆንኩኝ እኔ ችግር የለብኝም፣ አውቀዋለሁ። ግን እሷ ይሄንን በቃ እንደዚህ ነች ብላ አስታካ መናገር የፈለገችው የደቡብ ህዝብን ነው። የደቡብ ህዝብን እልህ ተያይዛለች እና በባዶ ቅናት። እሷ ምን አደረገች? ከአንተ ጋር የሆነችው ምን አደረገች? ምንም ያደረገችው ነገር የለም። ለእኔ ዋጋ ከፈለች። ቀላል ከፈለች እንዴ? መድኃኔዓለም ድረስ ማኛው እኔ እንዲህ ነው ብዬ መናገር አልፈልግም። በጣም 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 ላመሰግናት የምፈልገው አንዳንድ ሰዎች ይሄ አይሰራም እንደ ምንድን ነው ምናምን ይሉኛል። እኔ ሰርቼ የማሰራ ሰው ነበርኩ። የሆነ ሰዓት ላይ ጤንነት ሲመለስ እግዚአብሔር ፈቅዶት ወደ ጤንነት የሆነ ሰዓት ላይ ነገሮች ይስተካከላል። አልጋ ላይ ቁጭ ብዬ ምናምን ላይፍ ስገባ ምናምን ብዙ ሰው አንተ ሰርታ አትበላም፣ አንተ ምን ከመንግስት እንኳን ብር አልቀበልም እሷ እንዳልቀበል ስላደረገች ኢቨን እንኳን ልሰራ ፈልጌ እንኳን ጀርባዬ አላሰራልኝ። እንግዲህ አላወቅኩትም ችግሬ ምን እንደሚያመኝ አላውቅም ነበረ። በጣም ነው የሚዘገንነው። እኔ 3 ፎቅ ምናምን ይዤ የምሰራ ሰው የነበረው ካልሲ ማረጋጋትኝ ገባ። እዛ ደረጃ ላይ ስደርስ እሷ ከኔ ጋር ስላለች ብዙውን ችግሬን እግዚአብሔርን ያገናኘኝ። እኔ የሆነ መቤቴን ነው የምልህ ፈልጊያት ወይ አሳድጃት ወይ እንደዚህ ነች ምናምን ብዬ አይደለም የሚያገኘዋት። ደግሞ አይ እሱማ አይደለም ብትለኝም አላምንም። ፈልጌ አሳድጄ ወድጄ ምናምን አልሰማ አይደለም። በቃ መድኃኔዓለም ለእኔ እግዚአብሔር ምስክር አውቃለሁ። ምንም የማይዋሽ ነገር ነው። እራሷን ተናግራለች። ሾጥ ሲያደርጋት እኮ እውነቱን ትናገራለች። አዎ እኔ ማርዬን ነው የምልህ። ማርዬን እኔ እግዚአብሔርን የላከልኝ በቃ አጠገቡ ሁኝ ብሎ እግዚአብሔር የእኔን የዛሬውን ደረጃኝ ስላወቀ ደግሞ ውስጥ ያለውን ችግር ስለሚያውቅ እሱ የላከልኝ እግዚአብሔር ነው። እሷን የላከልኝ ምክንያቱም እሷን ያጠገባት ኖሮ ደግሞ ዛሬ ላይ ራሱ ሕክምናዬን ላላገኝ ይችል ነበር። ምክንያቱም እዚህ አጋጣሚ ማርያማዊት እግዚአብሔር አምላክ ብድርሽ እንዲክፈለው። በጣም እግዚአብሔር ይጠብቅሽ። አይኖ በዚህ ነገር ላይ ያልፋል። ግን ሲድን ጉራጌም ስለሆንሽ አንቺ ሮጥ ተፍ እያረግሽ እንዲሰራ አድርገሽ ትልቅ ደረጃ እንዲደርስ እንደምታግዢው እርግጠኛ ነኝ። እናቱ በጣም መልካም ሴት ነች። የምትሰደብ ሴት አይደለችም። እግዚአብሔርን ነው የምልህ።
ኧረ ስድብም አትችልም ደግሞ አትችልም። እኔ አትችልበትም ጨርሶ። እኔ በጣም ፈልገው ነገር ውስጥ ነው እያስገባት እና እጅግ 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 ያሳዝናል። በጣም 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 ነው ማዝነው። ለምን ደረጃ ማድረግ እንደተፈለገ ባይገባኝም እግዚአብሔር መልካም ነው። እውነቴን ነው። ሳይደግስ አይታለም እግዚአብሔር እና ጥሩ ነገር ትደርሳለህ። አዎ ትበረታለህ። አዎ ጠንክረ ማሳየት አለብን። እኔ እንደ ወንድም ጠንክረ ይሄን ነገር አልፈኸው ማንነትን ማሳየት አለብን። ወንድነትን ማሳየት አለብህ። ሰርተህ ተለውጠ ከዛ በኋላ መቀመጥ ትከታታለህ። መቀመቅ እውነቴን ነው። እኔ እሷ ይኸውልህ ምን አለ መሰለህ ማያቀኝ ህዝቡ ነው እንጂ እሷ በደንብ ታቀኛለች። እና የት ጠንካራ ሰው እንደሆኑ አጠገቤ ስንት ሰው እንደሚከበኝ ከኔ ጋር ለመስራት ስንት ሰው እንደሚፈልግ ምናምን ጠንቅቃ ታውቃለች። እኔ ቤቴን ስታስለቅቀኝ እኔ ቤት የምኖራቸው ሰዎች የአከራዩኝ ሰዎች አለቀሱ። ለምን? እኔ እነሱ ስራ ነበር የሚሰራው። በጣም ሀብታሞች ናቸው አሉ እዚህ ሀገር በጣም ሀብታሞች ናቸው። በቃ የእነሱን ስራ ማንኛውም ስራ ኤሌክትሪክ ይሁን ማሽነሪ ይሁን ዕቃ ማጠቢያ ይሁን ቤቶች ይሁን ሴራሚክ ማንኛውንም ስራ ላይ ነው የምሰራ ነበሩ እና በጣም ብዙ ክፍያ ይከፍሉኛል። ብዙ ሰዎች ጋርም ዶቾች ጋርም ነጮች ጋርም ይልኩኛል። እኔ ነበር የምሰራው። በቃ እኔን 100% የሚያምኑኝ ሰዎች ናቸው። በስራዬ በጣም የሚወዱኝ። በቃ ካልተመቸ ከ3 ወር በኋላም ተመልሰና ብሎኝ ነው። ይኸውና እኔ ለእነሱ እንደዚህ ብዬ አልነገርኳቸው። ስራ አግኝቼ ነው እየቀየርኩ ያለሁት ነው ያልኳቸው። በጣም ነው ያለቀሱት። እነሱ ጋር እንደ ተከራይ ሳይሆን እንደ ቤተሰብ ነበረው የሚኖረው። እያለቀሱ ነው የሸኙኝ። እግዚአብሔርን ነው ምን ምናልባት ይህን ነገር አሁን ይሰሙታል፣ ያውቁታል፣ ያዩታል። ከእሷ ጋር ስለሆንኩ ብቻ ተመልሼ እነሱን ማግኘት አሳፈረኝ። የዚህ ሀገር ሰዎች ከሆኑ የዛ የጀርመን ሰዎች ከሆኑ ችግር የለባቸው። እውነቴን ነው። እዚህ ሀገር የኖሩ ናቸው። አበሾች ናቸው ወይስ ሌላ ዜጋ? አበሾች ናቸው። በቃ አውራቸው። ይቅርታ ነገሮች ተበላሽተው ይቅርታ ልጠይቃቸው እፈልጋለሁ። አውራቸው። እንዲያውም ሞር የሚያግዙ ይመስለኛል። ለእኔ በጣም ባለሁለት ሞር ነገሮችን እንደሚያስተካክሉልህ እርግጠኛ ነኝ። ለእኔ ቤተሰቦቼ ናቸው። እንደ ቤተሰብ ነበረ የምኖረው ከነሱ ጋር። ብዙ ስራ ሰርተውኛል። ብዙ ኃላፊነት ሰጥተውኛል። በቃ ያቺ ቀነች በቃ እዛ ጋር ያሳሰተችኝ። በዩቱብ ታገኛለህ ብር ምናምን ሲባል ያው እኛ ደግሞ እኔ ሀብታም መሆን ነው ፈልገው የሆኑ ይፈልጋለህ ብሮዬ። ከጥረት ለዛ ነው የሚመጣ ነው። አዎ ስራ የሚሰራው ለዛ ነበረ እና በዛ ምክንያት ነው ወደዛ የተሳብኩት እንጂ ከእሷ ጋር ፍቅር ኖሮኝ አይደለም። በጣም ትልቅ ሰው ነች እኮ በአካል ስታያት። ኧረ እናውቃለን፣ አብረን አይደል? አያት እኮ ናቸው። በጣም ትልቅ ሰው ነች። እናውቃለን እኮ ብራዘር። እድሜ ለፊልተር ሜካፕ ምናምን አድርጋ ስታያት በጣም ታስፈራሃለች። እኔ ቱና ነች ያልኳት እኮ ከእሷ ጋር አብሬያት ተኝቼ አይደለም። አብረሃት ተቀምጠህ አፏ ይሸታል ብራዘር። ክርስቶስን ነው ማለት ይብን ሰው ሽቶ ሲቀባ እንኳን አትወድም። አለርጂ ያለብኝ ነው የምትለው። ሽቶ ነገር አትወድም። አለርጂ ያለብኝ ትላለች። ሽቶ ስትቀባ እንኳን አለርጂ አለብኝ ትላለች። ሽቶ ራሱ እንዲሸጣት የምትፈልግ ሰው አይደለች። ፈጣሪ ድረስ እና እጅግ በጣም ከሰው ተራ የወጣች እምነት የሌላት ምንም እምነት የላትም። ኧረ በስመ አብ። እና ሆዷን ነው ሆዷን ትወዳለች። ባለጌ ሰው ናት። አዎ ሆዷን ትወዳለች። እና እኔ እስከ ዛሬ ድረስ ያየሁት ነገር ከሷ እያንዳንዱን ነገር ለገንዘብ ብላ ነው የምታወራው እንጂ እውነታው ነገር የላትም። አይ የኦሮሞ ሕዝብ እኮ ይህን አውቆ አንቅሮ ተፍቷታል። ገንዘብ አይሰጥም ብላ የኦሮሞ ሕዝብ ስም ማጥፋት ጀመረች።
የኦሮሞ ህዝብ ሙሉ በሙሉ አንክሮ ጠፍቷታል። የኦሮሞ ህዝብ ገንዘብ እንደሚሰጥ በአስሌ አይቼዋለሁ፣ በሙባረክ አይቼዋለሁ። ከሚሊየን በላይ ሁሌ ጊፍት ሁሌ ተሸንፎ አያውቁም። ከሌላ ገጥሞ ሙባረክም ሆነ አስሌ አንድ ቀን ተሸንፎ አያውቁም። አንድ ቀን ለእሷ ስላልተሰጠ ብቻ የኦሮሞ ህዝብ ብር የለውም መናጢ ነው ምንድን ነው ብላ ሙልጭ አርጋ ተሳደበች፣ ተለያዩ። አሁን አማራ ነኝ በቃ ያውም የጎንደር ማለት ጀመረች። የፈረደበት ጎንደር አለ። አማራ ስለሚሰጥ ነው። ያ አማራ ይተጋገዛል። ስለዚህ አሁን ግን ነቅቷል። የአማራ ልጅ ዝም ብሎ ቁማር አይበላም። ከዚህ በጣም ለምደዋል። እና እሷ ኦሮሞ የምትለው እኔ በአካል ቁጭ ብላ እነዚህ ምናምን ብላ ስትናገራቸው ኦሮሞዎቹን ለእኔ ይገርመኛል። ኧረ እዚህም ላይ ነው የምትናገረው። እሷ እንኳን በዛ ምንም እንትን የለም። በጣም ነው የምትንቃቸው፣ በጣም ነው የምትጠላቸው። እነዚህ ያልተማሩ ምናምን እኮ የምትለው እና በጣም ኦሮሞ ህዝብ ያላት ፍቅር ሳይሆን ጥላቻ ነው። የማንም ነው። እሷ እንኳን ወዳጅ እንኳን የላትም። ለምን መሰለህ? አንዳንዴ ይመስለኛል ሎንሊነስ ብዙዎቹ ለረጅም ጊዜ ሲንግል ሆነው ሲኖሩ እድሜያቸው ከገፋ በጣም ነው የሚከፉት። እግዚአብሔር ምስክሬ ነው የምልህ። ይሄ የአበሻ ሴቶች ባህል ነው። ለብቻቸው ለረጅም ዘመን ከኖሩ ይከፋሉ። በተለይ ሶሻል ሚዲያ ላይ የሚጠቀሙ ከሆነ ፈላጊ የላቸው። ወንድ ልጅ ፌመስ ሲሆን ፈላጊው ብዙ ነው፣ በጣም ብዙ ነው ፈላጊው ወንድ ልጅ ፌመስ ሲሆን። ሴት ልጅን ግን ይሸሻል ወንድ ልጅ። ለምን? አንዴ የሆነ ነገር ስሙ ካጠፋችው ገደል ነው የሚገባው ወንዱ። ስለዚህ ፌመስ ስትሆን ሴት አጠገቧ ማንም አይደርስም። ግደለኝ፣ እኔ ፌመስ ሴት ጫፏን ነክቼ አላውቅም፣ ማየትም አልፈልግም። ፌመስ ሴት ስምን ልታጠፋው ትችላለች። ፈለገኝ ልትል ትችላለች፣ ዘረፈኝ ልትል ትችላለች፣ ደፈረኝ ልትል ትችላለች። ብዙ የምትለው ነገር አለ። ስለዚህ ፌመስ ሴት ጋር አጠገቧ የሚደርስ ወንድ የለም። አጠገቧ ማንም ወንድ አይደርስም። ለምን? ነገ ስሙ ስለሚጠፋ። ነገ ስሙ ይጠፋት፣ ይዋረዳል። ምን ይላል? ለምን? ያንተንን የሚው ለምሳሌ የተወሰነ ጊዜ አብራችሁ ቆያችሁ። ከዛ በኋላ ምንድን ነው የተደረገው? በየሶሻል ሚዲያ እየመጣች ድብልቅ ልቁን ያወጣችው እሷ ናት። ድብልቅ ልቋ ከዛ ነው አንተ ይመጣ እኮ እሱን እኮ ነው የምለው። በቃ ያልተሰጠህን ስም እኔ በጣም እህቱ እንደዚህ ነች። እህት ምን አረገቻው? እኔ የኔ እህትን ብታገኛትና እኔ ሊያሾውን አስተዋውቂያታለሁ። ሊያሾው በስልክ አገናኝቻታለሁ አገር ቤት እያለ ሊያሾ ስለ እኔ እህት ልታወራ ፈልጋ ዩቱብ ላይ ስትነግረን ከራሷ አንደበት ነው የነገረችኝ። ሊያሾ ለእህቴ ለራሷ ነው የነገረቻት። ስለ አንቺ ልናገር ፈልጌ ካሳንቺስ ላይ ሳጣራለች። በጣም ነው የደነገጥኩታለች። ምን ያህል መልካም ሴት እንደሆነች። የካሳንቺስ የማህበር ገንዘብ ሰብሳቢ ነች። በቃ ሶሻል ሚዲያ ላይ ሳይሆን በቃ የአካባቢው የሁሉ እንትን ነች፣ ተጠሪ ነች። በዛ ላይ ደግሞ ገዳም የምትሽከረከር እኔ ነኝ ልጆቿን ያሳደግኩላት። ዩኒቨርሲቲ እስኪገቡ እኔ ነኝ ገንዘብ እየላኩ ቤት እኔ የሆነ ሰርቼ ለቤተሰቤ ነው ሰርቼ ለእህቴ ብቻ ነው። እኔ ለራሴ እንደዚህ ቅንጦት ያለው ልብስ እንኳን ገዝቻለሁ። 11 ዓመት ሙሉ እኔ ቤተሰቤን ቀጥ አድርጌ አስተዳድሬያለሁ። እህቴን በጣም ረድቻታለሁ። ገባ የሆነ እኔ እዚህ ጋር ተመችቶኝ እሷ እዛ እንዲመቻት ብዬ የኖርኩ ሰው ነኝ። በጣም ነው የምወዳት፣ እንደ እናቴ ነው የማያት እና ስለ እሷ ስሰማ በጣም የዋሰው ነች። እህት እንደምትሆን ማንም ቢሆን እኔም ለእህት ያለኝ ነገር ልዩ ነው። በጣም ነው ኤክስትሪምሊ ልዩ የእግዚአብሔር ስጦታ ናቸው። በተለይ እህቶች እንዴት እንደሚሳሱ እንዴት ለእኛ ብለው ብዙ ዋጋ እንደሚከፍሉ እህቶቻችን እህት ያለው ይረዳል ብዬ አስባለሁ። እህት ያለው እና ድሮ ለእኔ ዋጋ ስለከፈለችልኝ ብዙ ነገር ስላደረገችልኝ እኔ ደግሞ አሁን ምናምን ብዬ እግዚአብሔር እስከሚያውቀው በጣም ጥሩ ነገር አድርጌላታል። የሚያስቅ እህቴ አንዴ አቅፋኝ ፎቶ ተነስታለች እና ድሮ የጠበሰችው እህቱ ኖ ገርል ፍሬንዱ ትልቅ ሴትዮ ናት ተብሎ ቲክታክ ላይ ፌስቡክ ላይ ቲክታክ ላይ ሲሰድቡኝ ነበረ። እህቴ አቅፋኝ ፎቶ ተነስተናል አብረን። በጣም ማይም ሰው የገዛቴን
የሚጠብስ ዮኒ ማኛ ትልቅ ሴትዮ ነው ብሎ ሲያስቁኝ ነበርና በጣም መወዳት እኔ ከማዬ ለይ ከእናቴ ለይቼ ማለያ አንድ የምትወዳት ትኖራለች እና እቺ ደግሞ ለእኔ የተለየች ነች። አትላስ ስላሳደገች በቃ ልጆቿን ዩኒቨርሲቲ እስኪደርሱ ድረስ በትምህርት ቤት በተርም ነው የምከፍልላቸው። ቤት ኪራያቸውን ነው የምከፍለው። አሁን ኢትዮጵያ እንኳን ሄጄ አንድ መጠጥ ቤት እንኳን አልሄድኩም። እኔ ከቤት አልወጣሁም ከእሷ ቤት ጸበልም ለምንም ስለሄድክ አታደርገው ያለኝን ነገር ለእሷ ትችላት የመጣሁት በቃ 5 ሳንቲም እኔ 200 ዩሮ ይዤ የምትመለሱት እያንዳንዱን ነገር የሰጥቻት ስልክ እንኳን ይዤ አልተመለስኩም። ወደ 5 ስልክ ይዤ ሄጄ 5ቱንም ይዘው ጥዬ ነው የመጣሁት። በቃ ለእኔ ህይወቴዎቼ ናቸው እነሱ። ገባ ሰርቼ ብሩን ወደዛ መልከው በቃ ደስተኛ ሆኖ እንዲኖሩ ከሰው በታች እንዳይሆኑ በዚህ ሰዓት ያለው የኢትዮጵያ ችግር አውቃሉ ምናምን ነገር እና በጣም ነው ለቤተሰቦች የማስበው። ለእነሱ በጣም ነው የማስበው። አይ ነው ረፍታ ደግሞ የቤተ ክርስቲያን ልጆች ናቸው ልጆቿ። የኢትዮጵያ እስቲ አሁን ከኢትዮጵያ ባለጌ ሆኖ የሚናገር አንድ ሰምተና ካለ የለም። አሁን ኢትዮጵያ ላይ ያሉ ቲክታከሮች አንድ ባለጌ የለም። ሁሉም በቃ ሁሉም እኮ ሮብና ዓርብ የሚጾም አገር ውስጥ እኮ ራሱ ስጋ ቤት የለም ሮብና ዓርብ። የሚገርም አንድም ደግሞ ሶሻል ሚዲያ ላይ ተጠቃሚዎቹ ተሳዳቢ የለም። ኢትዮጵያ በአሁኑ ውጭ ዲያስፖራ ያልሆነ ኢትዮጵያ ውስጥ የሚኖር አንድም ባለጌ የለም። አንድም የሚገርመ ነገር እሱ አንድ መጥፎ ቃል የሚሳደብ የለም። ወፍ አታገኝም ስለ ወይ የሆነ ቢዝነሱ የሚሰራ ነው ወይ ጌሙን የሚጫወት ነው ወይ በቃ ዝም ብሎ የሚሳሳት ነው። የሚሳደቡ ጠቅላላ ዲያስፖራው ነው፣ ውጭ ያለው ነው። ውጭ ያለውም ደግሞ በተለይ ላይፍ መሯቸዋል። ምክንያቱም ብቻ ሰው ምን አረገ? ምንድን ነው ፍላጎቷ? ከኦሮሞም ፖለቲካ አልፈልግም አለች፣ ከሌላውም አልፈልግም አለች እና ዋት ምንድን ነው ፍላጎቱ? ፍላጎቱ አይታወቅም። በቃ ገንዘብ ልስራበት ነው። ይሄ ሾርቱ ሚሞሪ ነው። ዛሬ ሰድበው ነገ ይረሳል ነው መስሏት ነው። ለዚህ ነው እኮ የትም ቦታ ላይ እሷ አንድ ነገር ብታደርግ አጠገቧም አይደርሱ። ሾርት ሚሞሪ እሷ ልትሆን ትችላለች። ብዙ ቦታ አንተ ስትሄድ አይቻለሁ፣ የተለያየ ቦታ ላይ ኳስ ላይ ምናምን እሷ 100 ሜትር ከቤቷ አትንቀሳቀስም። እያንዳንዱ ቪዲዮዎች ብነግረን አካባቢዋ ላይ ሬስቶራንት የምንጨፍርበት አሁን የተከፈተው ሬስቶራንት ቤቷ አጠገብ ነው። በቃ የእሱ አካባቢዎች ሰዎች ብቻ ነው የማይናገሯት እንጂ 100 ሜትር ውጭ አትንቀሳቀስም። በጣም ትፈራለች። እንደ የትም ቦታ ሄዳ ደብድበው አይደል የሚልኳት እያየ ነው። ኢቭን ኮንሰርት እግዚአብሔር ምስክር አናስገባሽም ብለው አስወጥቷታል። የኦሮሞ ዘፋኝ መጥቶ ጀርመን ሄዳ አትገቢም ብለው መልሰዋታል። ቪዲዮ ሰርታለች። አንድ ኦሮሚያ ሾፕ ያላት ሴት አለች። የኦሮሚያ ሾፕ ያላት አለች ፍራንክፈርት ውስጥ እዚህ ፍራንክፈርት። እኔ አንድ ቀን ከኔ ጋር ና ቪዲዮ ስራ አለች። እሷ ደብድባታለች። እዚህ መታ እንኳን ደብድባታለች። ታውቃለች። እዚህ ብትመጣ እኔ ነው የምገላት ብሏል። ልጇን ስለተናገረችባት ብቻ ማለት ልጇን ሰድባባት። ልጇ ደግሞ አይቻታለሁ እንዴት ያምራለች መሰለኝ። ትንሽ ልጅ የ10 ዓመት ልጅ ምናምን ልጇን ሙልጭ አድርጋ ሰድባባት። ያማታል እንዲነች ብላ ሰድባባት። እዚህ ስትመጣ ጠብቃ እሷ ነች የደበደበቻት። በጣም ያሳዝናል። ምን አንተ መረፍቱ አድርገው ወዴ እግዚአብሔር ከአንተ ጋር ይሁን። በጣም ነው የማመሰግነው። ማገዝ ያለብንን ነገር በውስጥ አሳውቀኝ። ሁሉም ሰላም ነው፣ እግዚአብሔር ይመስገን። ይህን እውነት እንድናገር ላደረገኝ መድኃኒዓለም እና ዛሬ ላይ ደግሞ ትናንት ኦፕራሲዮን ይህን በጣም ከባድ ኦፕራሲዮን አረጌ ዛሬ ላይ ላይቭ እውነት እንድናገር ያደረገኝ እግዚአብሔር ነው የማመሰግነው። መልካም በዓል ይሁንላችሁ። ክበርልኝ። አይዞ ወንድማችን፣ እግዚአብሔር አመሰግናለሁ። ክበርልኝ። ሁላችሁንም ቤተሰቦች ያመሰግናለሁ።
ሰላም ዮኒ አመሰግናለሁ። ኑርልኝ። ማርያማዊትም እግዚአብሔር ይጠብቅልህ። መልካም ሴት ነሽ። በዚህ ሰዓት ከጎኑ አብዛኛው ይሸሻል። አብዛኛው የሚሸሽ ሰው ነው። በዚህ ሰዓት በቸገረ ሰዓት፣ ሰው በሚያስፈልገው ሰዓት አብዛኛው የዘመኑ ሴት የምትለይ እንጂ አብራ የምትሆን አይደለችም እና ትልቅ ምርጥ ሴት እንደሆነች አይቻለሁ እና በእውነት እግዚአብሔር ያክብርሽ እናቱ። እግዚአብሔር አይዞሽ፣ ቶሎ ዳን አባቴ፣ ቶሎ አመሰግናለሁ። ክበርልኝ። እሺ፣ መልካም ቀን፣ መልካም በዓል።